ማን የእግዚአብሔር ቃልን የማቴዎስ ወንጌል ምዕራፍ 4 ቁጥር 17 የማቴዎስ ወንጌል ምዕራፍ 4 ቁጥር 17 እንዲሁም የማቴዎስ ወንጌል ምዕራፍ 3 ቁጥር 1 እስከ 2 የማቴዎስ ወንጌል ምዕራፍ 3 ቁጥር 1 እስከ 2 በማለቅ ቦታ ሄኖ ቢያንስ የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ባል እንነሳ። ምን ቀረበ ምን ይብለና ምን ቀረበ ተሳታፊማ ኩንም እሺ ተሳታፊ ኩንም ምን ቀረበ መንግስተ ሰማያት ቀረበ። ምን ወበልን መንግስተ ሰማያት ወበል ምን ወበልን የሰማይ መንግስት ወበል ምን ወበልን ቀረበ የሚብሉ ጊዜ ምን አይሉ የቀረበት ይኛየን ንስሐ ገበን ባልነም ንስሐ ወበል ምን እንኳ በንስሐ ላለ ይነሰማ ጥያቄዎች ነው። ያው ቅበተ እምነት ስለሆነም በብዛት ትኩረት መቂና በንስሐ ላለ ይነሰም ጥያቄ ላለነዲ መንግስተ ሰማያት ወይም የሰማይ መንግስት መቸን ቀኒ ትንሽል ግን ቀረበም ምን ባለም ቀረበም ማለክ ሰበጉነናሃን መንግስተ ሰማያት ቀረበም የሰማይ መንግስት ቀረበም ንስሐ ገባ ያምላክ ደ የፈጣሪ ደ የእግዚአብሔር በሰራሃን ብላ ደማሃን ስጪ ብሉ ጊዜ ገና ናቤ ምልክቶችም ገና ነም 8ኛ ሺህ ብሉ ይትን ገና 500 ዓመት ላለ ይኖ ይብሉ ግን ይኖ 100% እርግጠኛ ወደከሙም የለ የዲያው በእርግጠኝነት ባለ በጣም ገልፍ ቢኮን 40 ዓመት ንሽ ያለን 40 የዲ መንግስተ ሰማያት ወበልን 80 ጌ 70 ጌ ሰላሚ ደግሞ ብሩን ፈጀሙም የሰብላለን ያለ አው ስለ 8 ሸደብት መንግስተ ሰማያት ቀረበም ይብሉ ጊዜ የህይወት ደ ዘመን መጨረሻ ነው መንግስተ ሰማያት ሰበሞ ተፎለ ኃጢያቱ ዘይቸሉ ይቸሉ ወይ አረበም ይደም ክስታነኛት ይገባህም እቺ ክስታነኛ ይገባ መጅደም ከፋብል ክስታነኛ ይገባ ነው ትብልም አካውርር ይገባንም ጭጭት ብሉ ዘብር መጠየቀን ጊዜ ቁናሰብ የኳ መንግስተ ሰማያት ቀረበም ይብሉ ይሞት ቦማይን ምን ይብሉ ማይ ይሞት ቦማይ የምን በሞታ ፎለ ኃጢያትም ፈያም ቀይ ጥፎም ቀይ ወውዘይ ቲቸር ፈያም ይውዘይ ጥፎም ይውዘይ በዚህ ምድር ላይ ያለ ድረስን ቢት ያለ ድረስን ያውኛ ትሪሊየን ዓመት የምንትኮን መንግስተ ሰማያት ይመጣ ምጽአት ወበለ ኳትሪሊየን የሸገንደ ያፍካ በዛ በምድር ውስጥ አፈርት ኮንን ትብሰብስምጭ ትቅሳት እድሜይ ስለ ገልፍ ስለኮነ 8000 ዓመት አደበት 80000 ዓመት 80 ቢሊዮን ዓመት ቢቅስ በቃች ማለት ስቀይቀስከምደ አችን እነሳን ጊዜ ማ ንስሐ ነግባ ወበል ይቻሉ ወይ ያውኛ 5000 ዓመት አካባቢ ሞተሰብ ነው ይኖ የለ እሺ አሁን 5000 ዓመት ድረስ ይባኩኩ ደህ ይቀስኩ ገና መንግስተ ሰማያት ያለመጣ በያው ማለት ከነነሳም አትረሳምንትም ቢሆን የቄስ ማን የነነፍካም ንስሐ ነግባም ጊዜ ተዳና አስተካክልን እንታው ወበል ይቻሉ ወይ ስለዚህ አው ገልፍን ገና እድሜ ይኔው ምናምን መንግስተ ሰማያት ይኛ ገንዳት ይሰላት ተበል ሰላም እድሜ ዳስላል በመጽሐፍ ቅዱሲ 70 ወይም ምን አይሉ ይባልነ 70 ወይም 80 አይደል ተቋላለ መከራን ይብሉሽ ስለዚህ በ80 ያላለ እድሜ ለቀንስን ያለነ ጊዜ ቋት ነው እንኳን በነበርከንሽ እንኳን በነበርከን አሁንኛ መሪም ደህ ድፍትን ነው ንችሉት እንችሉ ያውኛ ሳምንት ድረስ አዲያነብሩ እርግጠኛ ነው አሌክስ ምን ታሽቃብጡ በቋገንዳ ቆምከም አዲ ገና ነው ሙሽተማ ገባም ባዮች ዲማ ጊባም ነገረ ጭርሰ ምን አደበለ ሞት ፈጠን ያሞት የቃይ ምን መጣ ቢሚል ሰሚኖ በደምሽታ አዲ ቀንጀ ነው ገና ነው ገዳድ ያለሽው ተሞት ይብል ሰሚኖ በደማውሽታ ይኖይ ጉልማሳሲ አዲ ገና ጉልማሳ ነው አትማሽልቀ የለ ፍጡም ባይ ነው ገና ነው ተሞት ይብል ሰሚኖ አትሙ የለ ስለዚህ በሌላ አሁን ምን ትሞት ተቸሉ አሁን በሞት ከደ መንግስተ ሰማያት መቸል አሁን ነው በልንሽ አሁን ነው በልን ለዛት እኮ ወንጌል አላተለት መንግስተ ሰማያት ቀረበም ንስሐ ግበም ተዘበርም ባለት ቤተክርስቲያን ሁሉ ጎይቲ ጉጂልን ነቋትን በሞት በመቃብር ውሽታ ጽድቅም ሆነ ኃጢያቱ ዘይት ይቸል ያለነ ጊዜ ዚትን ጊዜ ደ ተጠቀምቦ
ጊዜ ሄደ ተጠቀምቦ ነው አላማን ጊዜ ለምን በልቦ ጊዜ ደሽ ምን ቢልቦ አዲ ገና ነው ምናምን ይብል ግፌሩ ገና ነሽ ገና አይደል በማየን ያለ መስገቢ በማየን መስገቢ ያለ በድሪ ምስየረል ያለ በላሊ ምስየን ይሻል የላሊ ምስነ ይዘ ኤክስ ይነካ ጊዜ ኤክስ ነው በቃ አለቀ አዞን ኪት ሰከንድ እንድበልልኝ ብትብል የለ አትንቀይልሽ ስለዚህ መንግስተ ሰማያት ቀረበም የሰማይ መንግስት ቀረበም ንስሐ ግባም ይብልከም ነው በለን ትሞትሙ ቦይ ካነማቻ የሆነውም ትሽር ወደርክሙም ጠላሙን ትሞትሙ ቦይ ደግሞ እድሜ ደም እያለፈን ቀረበም ጉርቶ እንደሚፍት ምን በልም ተዘበርም እኔ ቤተ ክርስቲያን አላማ ምን በልም ተዘበርም በአዲስ አበባ ምጣ በሐዋሳ ምጣ በዋጮም ምጣ በቡይም ምጣ አባ ማንንም ኩን አቶ ማንንም ኩን ማንንም ምንም ኩን ንስሐ ባልገባ ታጥያ ደግረጅ ተጭምላልቅን ትቶና ወደ ውሽጣ በውባ ፎሌታ ተቡቃ የለ ይኖ የለ ተናጥያት ለጎዲ ውሽጣው ባመደ ተናጥያት ለተነሳውሽ እንቆም በለ ባገር ደህ ገብስ ይዘሮም ስሪ ለማምሽ ይሽሎይ ይሽሉ መሰለኝ በዋጫው አቁሽ ቢኛ ሀገር ግን ለማምሽ ጣፊ ይዘሮ ምን እኮ ይለማ አጥያተኛ ጎዶውሽታ በወባ ይነሳ ምን እኮ ጻድቅና አጥያተኛል በቃ ወደርሽን ጠላይ ሲትንሽ የአምስት ዓመትም ኩል የአምስት ማይም ኩል የሰማንያ ማይም ኩል ታጥያት ደመቃብሩሽታ በወባ ተነሳ ገጤዛ መጻት የመጣ ማይ ክርስቶስ ተመላእክቶች ተመቤታችን በክብር ይመጣው አይደል ይመጣው እኮ ልክ ይመጣ ጊዜው በል የይዘን እንዳቀም ደን ተነሳሽ ተደብልቦ እንቃ የለ ተቀንስ እንቃ የለ ይደብሉ ቢቀንሱ መቸን አሁኝን መቸን አሁኝ ዝ አው በዚህ ሰከንድ ውስጥ ይውዘየን ይውዘላ ምናምን ንስሐው በልቋም ስለሆነ በል ስለዚህ መንግስተ ሰማያት በዚህ ንስሐው በልክ ምን እንኳን አው ስለ መንግስተ ሰማያት አሁኛ የኮኖ የእድሜኛ መጨረሻ የመንግስተ ሰማያት መምጫውናን ተግባባነ ተግባባነ ንስሐው በልክ ምኑ በል ምናው ስለ ንስሐ ማለት እስካይ ንስሐ በመሰረተው ቁና ነገር ይዝሙልኝ እግዚአብሔር በጣም ስለወደነ እግዚአብሔር ምን ስለይብለነ ስለወደነ ያብነቃይን እሺ በጣም ፍቅርሃን እግዚአብሔር በቃ በጣም ይወደኑ ቢብሉይ ነገር ምን ስላበነ ንስሐ ስላበነ ንስሐ ባይብል ነው ወይነች ደም ራስ ደመሽሙ ቢያንስ ንስሐ ባትገበም እንኳን ነገ ንስሐ ገባው አከም እኮ ተስፋ ይነኑ የለነ ቢያንስ ባትገባ እንኳን በገባ ቀለለነ ፓስማም ደረት ደሞላ በከምሽ ደንገኝ ደትነ ይዶ የባለ ከሰብደትነ ንስሐ በገባው በል ሰላም ይነኖሽ ባትገባ እንኳን ተስፋ ጥቂም ነው ነገሮች የሚቻች ሙሉ ያደበል አዚያዚ በቂናው ፎለ ንስሐ ገባ ትፊርዴ ታርቀም በቃይ በቃቀት ዚም እኮ ተስፋ ነው ዚም ተስፋ ያበነ ምን ስላበነ ንስሐ ስላበነ ንስሐ ይግዜር የመጨረሻ ፍቅርሃን ሊኛ የገለጠው ሞጨን ምን የምን መሰለን ሰቢኮን አያጠፋይ ነው አጥያት የለም ነው ብትብለ መራስ ደምታ ታለልሙን ይብሉ መጻፍሽ ውሸታም ነም ይብሉ እዲ አጥያት የለም ያትንቃል ገገዴ ከነም የጭምላለቅ ሙባደበ ተዲ ጊዜ ምን አጥያት ነው ገና ባይ ነው ገና 18 አመት እንዴ ገና ዘጥቶም ነው ዋን ይያለም ሰብ የገደለ ይያለ ጠንቋይ ገፈካ ይያለ አዲ ቤተ ክርስቲያን ፈካው ገፋቢ ብላ ዛረቄና አስከርሰጨውም ሰከርኩ ማደበል ምን ይኪናው ንቀይ ነው ተጠንቋይ ከተፈው ምናምን ይደማጥያት ቀለል የዛኔ ግድር ግን ምንም ኩን ምን ነው በል ማለት ስቃይጭ ለገደነ ስተቲ ለገደነ ሰበን ባትገድል ቢያንስ ቁናም ያልሰከርከ ይልሽ ያልሰከርከ ቁናም ሰበን ባትገድል ያልተሳደብከ ይልቁናም ሰበን ባትገድል ተሰብ ጊዜ ያልተጣላ ይልቁናም ዛ ደግሞ ኃጢአት ለዛ ደግሞ ንስሐ ይገባንደት ተነሳዩ ዘበር ያሸንተን ግን እግዚአብሔር ስለወደደነ ኃጢአትንም ዘይዮም ንስሐትቆም ስለሻለ ምን አዘጋጀልነ ንስሐ አዘጋጀልነ